ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ በዚህ ቻናል በእሙ ሐኒፋ ቻናል ላይ ቁርአንን ከቃዒደቱ ኑራንያ ጀምረን ኢንሻአላህ እስከ መጨረሻው ድረስ እንቀራለን በተከታታይ። ቃዒደቱ ኑራንያ ከጨረስን በኋላ ደግሞ ቁርአንን በውጥጡ እንቀራለን። ይህም የሚሆነው ደግሞ ኢንሻአላህ ለአዲስ ጀማሪዎች በጣም አጋዥ ነው ብዬ ስለማምን ነው ማለት ነው። ከቃዒደቱ ኑራንያ ጀምረን ቃዒደቱ ኑራንያ ጨርሰን ወደ ቂራት ነው የምንገባው። በአንድ ጊዜ ደግሞ ለማንበብን የሚቸገሩ እህቶች አሉ። ያ ችግራቸውን ለማስወገድ ቢያንስ እስከ ሱረቱል ነበእ ድረስ አማ የተሰአሉን እስከሚለው ሱራ ድረስ በውጥጡ እንቀራለን። ያም ደግሞ ምላሳቸው እንዲፍታታ ያግዛል ማለት ነው ቢኢዝኒላህ። እና እስከ ሱረቱል ነበእ ድረስ በውጥጡ እንቀራለን። ከዛም በኋላ ደግሞ በቀጥታው ቂራታችን እንቀራለን ማለት ነው ኢንሻአላህ በተጅዊድ ማለት ነው ቢኢዝኒላህ። ዛሬ የምናደርገው ትምህርታችን ወይም የምንጀምረው ከአደርሱል አወል ይሆናል ኢንሻአላህ። እንጀምር። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም። ቢስሚላሂር ረሕማኒር ረሒም። አንዳንድ ሰዎች ብስሚላህ የሚሉ አሉ። ብ ሳይሆን ቢስሚላህ ቢስሚላሂር ረሕማኒር ረሒም። አደርሱል አወል ሑሩፉል ሂጃኢል ሙፍረደህ። ሑሩፉል ሂጃኢል ሙፍረደህ ቀጥላለች ጽሁፍ ማለት ነው። አደርሱል አወል የመጀመሪያው ደርስ ሑሩፉል ሂጃኢል ሙፍረደህ። አሊፍ ባ ታ ሳ ጂም ሓ ኻ ዳል ዛል ራ ዛ ሲን ሺን ሶድ ضاد ጣ ظ ዓይን ገይን ፋ ቃፍ ካፍ ላም ሚም ኑን ዋው ሃ ሀምዛ ያ እነዚህ የአረብኛ ፊደላቶች ማንኛውንም አረብኛ ለማንበብ ወሳኝ ፊደላቶች ወይም ግዴታ የሆኑ ፊደላቶች ናቸው።
አረብኛ ቁርአኑንም ለማወቅ ኪታብም ለመቅራት አረብኛ ማንኛውም ጽሑፍ ለማንበብ እነዚህ ፊደላቶች ማወቅ ግድ ነው። ከና አወጣጣቸው ስንት ነጥብ አላቸው፣ ነጥባቸውን ቅርጻቸውን መለየት ግድ ይላል ማለት ነው። በደንብ ማወቅ ግድ ይላል። ኢንሻአላህ ይህንንም እንዲያግዛችሁ ደግሞ አሁን በደንብ እንድታውቋቸው ከታች ወደ ላይ ደግሞ መልሰን እንቀራቸዋለን። ያኒ ለማወቅ ያኒ ለመሐፈዝ ለመያዝ በደንብ ይረዳቸዋል ማለት ነው። በኢዝኒላ እታች መጨረሻው ላይ ከቆምንበት ነው የምንነሳው። የ ሀምዘ ሀ ዋው ኑን ሚም ላም ካፍ ቃፍ ፋ ገይን ዓይን ቫ ጣ ضاد صاد شين سين زا را ذال دال خا حا جيم ثا تا با ألف ኢንሻአላህ እንደዚህ አድርገን በደንብ ደግሞ አወቅናቸው አላወቅናቸውም የሚለውን እንደዚሁ ደግሞ መልሳችሁ ደግሞ ከላይ ወደ ታች በቁመት በአግድም ማለት ነው። ለምሳሌ አሊፍ አልና አሊፍ ላይ ቆመናል። አሊፍ ከዛን ሐ ወደ ታች ደግሞ ዛ ጣ ቃፍ ዋው ባ ኻ ሲን ቫ ካፍ ሃ ታ ዳል ሺን ዓይን ላም ሀምዘ ሳ ዛል ሶድ ገይን ሚም ያ ጂም ራ ضاد ፋ ኑን ያ እንዲህ እያደረግን ካወቅናቸው ፊደላቶች እነዚህን ካወቅናቸው ወደ ላይ ወደ ታች ወደ ጎን እያደረግን ሁሉንም በትክክል ካወቅናቸው ይዘናቸዋል ማለት ነው ኢንሻአላህ። አሁን መለየት ያለብን ነጥቦችን ነው። ነጥባቶች ያኒ ፊደላቶቹ ተመሳሳይ ሆነው በነጥብ የሚለዩ አሉ። ስለዚህ ነጥባቸውም ከላይ ነው ከታች ነው የሚለው ማወቅ አለባችሁ። ምክንያቱም በኋላ ላይ ተቀላቅለውና አንድ ላይ ተዋህደው ቃላት መስርተው ሲመጡ ይቸግራችኋል ማለት ነው። መለየቱ ይከብዳል። ነጥቦቹና ቅርጻቸውን በደንብ ካላወቃችሁ ማለት ነው። ስለዚህ ፊደላቶችን ካወቃችሁ በኋላ ነጥቦቹንም ማወቅ አለባችሁ በደንብ ማለት ነው። ለምሳሌ አሊፍ የላትም፣ በቃ የቆመች ናት፣ አንድ አሊፍ ናት። ባ ደግሞ አንድ ነጥብ ከታች ነው ያላት። ባ አንድ ነጥብ ከታች፣ ሳ ሁለት ነጥብ ከላይ። ልብ አድርጉ፣ ሁለት ነጥብ ከላይ። የነጥብ ልዩነታቸው ካላወቃችሁ ደግሞ በሁለት ነጥብ ብቻ ከያዛችሁ፣ ለምሳሌ
ቃፍም 2 ነጥብ አላት ከላይ፣ ታም 2 ነጥብ አላት ከላይ። በኋላ ከፊደላቶች ጋር ተያይዘው ሲመጡ ሊቸግራችሁ ይችላል። ስለዚህ ቅርጻቸውንም ነጥባቸውንም ከላይ ነው ከታች የሚለውን ማወቅ ግድ ይላችኋል። በደንብ ማወቅ አለባችሁ፣ መለየት አለባችሁ ማለት ነው ኢንሻአላህ። እና ለምሳሌ ታ 2 ነጥብ ከላይ አላት ከላይ። እሺ ወርደን ደግሞ ታች ያ ደግሞ 2 ነጥብ ከታች አላት። በነገራችን ላይ ያዎች 2 ናቸው። አንዷ ያ የሌላት ምንም ነጥብ የሌላት፣ አንደኛዋ ደግሞ 2 ነጥብ ያላት ናት። እቺ 2 ነጥብ ያላት ያ እና ታ ሁለቱም 2 ነጥብ ነው ያላቸው። ግን ከየት ነው ከላይ ነው ከታች በሚለው መለየት ትችላላችሁ። 2 ነጥብ ብቻ በማየታችሁ እችኛዋ ታናት ብላችሁ እንዳትወስዱ፣ ያችኛዋ ደግሞ ያናት ብላችሁ እንዳትወስዱ ማለት። ስለዚህ 2 ነጥብ ከላይ ከሆነ ታናት፣ 2 ነጥብ ከታች ካላት ደግሞ ያናት። ቅርጻቸው እንዳለ ሆኖ ማለት ነው። ቅርጻቸውንም ያዙ ኢንሻአላህ። እና አሁን ደግሞ ማነው ሳ ደግሞ 3 ነጥብ አላት። 3 ነጥብ ሺንም 3 ነጥብ አላት። ስለዚህ አሁን በምን መለየት ትችላላችሁ? በቅርጻቸው። በቅርጽ አሁን ተያይዘው ሲመጡ አንዳንዴ ማለት ለምሳሌ ቁርአን ላይ ወይም ደግሞ ንባብ ላይ ተያይዘው ሲመጡ ቅርጹን ካላወቅን በ3 ነጥብ ብቻ እንሳሳታለን። ሺንን እንደ ሳ ደግሞ እንደ ሺን አድርገን ልናነባት እንችላለን። ስለዚህ ያ እንዳይሆን ቅርጻቸው ማወቅ ግድ ይለናል ማለት ነው። ሳ 3 ነጥብ ከላይ፣ ሳ እንደ ባና እንደ ታ እንደ ሳ ሶስቱም ቅርጻቸው አንድ ነው። ስለዚህ የሚለያዩት በነጥብ ነው። ሳ 3 ነጥብ ከላይ አላት። እሺ ጂም 1 ነጥብ ከታች፣ ሐ ምንም የላትም፣ ኻ 1 ነጥብ ከላይ፣ ኻ 1 ነጥብ ከላይ፣ ጂም 1 ነጥብ ከታች ነው ያላት። እችኛዋ ኻ ደግሞ 1 ነጥብ ከላይ ከላይ። አሁን ለምሳሌ ጂም እና ሐ ቅርጻቸው ተመሳሳይ ነው፣ በነጥብ ነው የሚለያዩት። የጂም ነጥብ ከታች ሲሆን የኻ ነጥብ ደግሞ ከላይ ነው። ስለዚህ ልብ አድርጉ ማለት ነው ኢንሻአላህ። ዳል ደግሞ ምንም የላትም። ዛል 1 ነጥብ አላት። ዳል እና ዛል ቅርጻቸው አንድ አይነት ነው። በምን ይለያያል? በነጥብ። ዳል ነጥብ የላትም። ዛል ግን 1 ነጥብ ከላይ አላት። በ1 ነጥብ አሁንም እንዳትሳሳቱ። ዛ ደግሞ ነጥብ አላት 1 ነጥብ። እንደማ እንደ ዛል ማለት እንደ ዛል ማለት ነው። አዎ። ስለዚህ በምንድን ነው የሚለዩት? በአጻጻፋቸው ነው፣ በቅርጻቸው ማለት ነው። እዚህ ጋር ከዛልና ከዛ የምትለዩት በቅርጻቸው ነው። ነጥባቸው ተመሳሳይ ነው፣ ቅርጻቸው ግን ይለያያል። ስለዚህ ልብ ብላችሁ ማወቅ ይኖርባችኋል። ቅርጻቸውንም ማወቅ አለባችሁ ማለት ነው ኢንሻአላህ። ስለዚህ ዛል 1 ነጥብ ከላይ፣ ራ የላትም፣ ዛ ደግሞ 1 ነጥብ አላት። ቅርጻቸው ግን ተመሳሳይ ነው። ራና ዛ ተመሳሳይ ነው። ቅርጻቸው አጻጻፋቸው አንድ ነው፣ በነጥብ ነው። ዛ 1 ነጥብ አላት። ሲንና ሺን አጻጻፋቸው ተመሳሳይ ናቸው፣ በነጥብ ነው የሚለያዩት። ሲን የላትም፣ ሺን 3 ነጥብ አላት። ሷድና ዷድ ደግሞ ተመሳሳይ ናቸው። ሷድ ነጥብ የላትም፣ ዷድ ግን 1 ነጥብ ከላይ አላት። ከላይ ጧና ዟ ተመሳሳይ ናቸው። ጧ ነጥብ የላትም፣ ዟ ደግሞ 1 ነጥብ ከላይ አላት። ዓይንና ገይን ደግሞ ተመሳሳይ ናቸው። ዓይን የላትም፣ ገይን 1 ነጥብ አላት። ፋ እና ቃፍ ይመሳሰላሉ፣ በነጥብ ግን ይለያያሉ። ፋ 1 ነጥብ ሲኖራት፣ ቃፍ ደግሞ 2 ነጥብ ከላይ፣ 2 ነጥብ ከላይ። እሺ ካፍ ብቻዋ ራሷ የቻለች ናት። ላምም የላትም፣ ሚም የላትም። ኑን 1 ነጥብ ከላይ አላት። ኑን 1 ነጥብ ከላይ። ዋው የላትም፣ ሀ የላትም፣ ሀምዛ የላትም፣ ያ የላትም። አንደኛዋ ያ ግን 2 ነጥብ ከታች አላት ማለት ነው። 2 ነጥብ ከታች። እሺ ኸይራን። አሁን ደግሞ ሌላ ደግሞ የማስታውሳችሁ ማለት ነው ኢንሻአላህ ብዙ ጊዜ ስንቀራ ማለት ነው ሀ 3 አይነት ናቸው ሀዎች ማለት ነው። አሁን እችኛዋ ሀ መልሳ ደግሞ እቺ ኸ አለች። ቀጥሎ ደግሞ ታች የወው ጓደኛ እታች መጨረሻ ላይ እቺም ሀ ናት። ስለዚህ 3ቱም ፊደላቶች እነዚህ 3ቱም ሀዎች በአንድ አይነት መውጫ ቦታ ማውጣት የለብንም። ይህንንም ማወቅ አለብን። ቦታቸው መለያየት አለብን ማለት ነው ኢንሻአላህ። ስለዚህ አሁን ይሄኛው ሀ ቀላል ሀ ሀ ሀ ሀ ውሃ ወይም ሐዋ ሐዋ
ሐ ቀለል ያለ ሐ። እችኛዋ ደግሞ ነጥብ ያላቷ የሆነ ጉሮሮ ላይ የሆነ ስሜት አለው። ኻሊድ ለምሳሌ ኻሊድ የሚባል የወንድማችን ስም ሊኖር ይችላል። ኻሊድ ነው። ቀጥሎ ያለው እታች ያለችው ደግሞ ክቧ ሀ ደግሞ የጉሮሯችን መጨረሻ ላይ ነው። የሃና የሀምዛ መውጫ ቦታቸው አንድ ነው፣ ተመሳሳይ ነው። ስለዚህ ሃን ማውጣት ከቻለን ሀምዛን ማውጣት ችለናል። ሀምዛን ማውጣት ከቻለን ደግሞ ሃን ማውጣት ችለናል ማለት ነው። ስለዚህ እቺ ደግሞ ስለዚህ የሶስቱንም የሀ ቦታዎች ማወቅ አለባችሁ። ሶስቱንም ሀዎች በአንድ ቦታ እንዳታወጧቸው። እችኛዋ ሀ ብላችሁ ሶስቱንም ለዩዋቸው ማለት ነው። ኢንሻአላህ ባላህ ፍቃድ አደርሱል አወል በዚሁ እናበቃለን። ደጋግማችሁ ስታደምጡትና ደጋግማችሁ ስትሰሙት ኢንሻአላህ ቢኢዝኒላሂል ከሪም ይገባችኋል ብዬ ተስፋ አድርጋለሁ። ቢኢዝኒላህ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ቻናሉን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ሌላ ጊዜ ደግሞ ቀጣዩን ክፍል ስጭን ደግሞ እንዲመጣላችሁ ማድረግ ትችላላችሁ ማለት ነው። ኢንሻአላህ ሀሳብ አስተያየታችሁን ደግሞ በኮሜንት ላይ አስቀምጡልኝ። ከወደዳችሁት ላይክ አድርጉልኝ። ባረከላሁ ፊኩም።